ከባድ የህይወት ፈተና የታየበት የብርቱካን ህይወት። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ምናን ወረዳ ነው። ብርቱካን አባቷ መሰደዱን እና እናቷ በወሊድ ምክንያት ህይወቷ ማለፉን ትናገራለች። ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ የምትሰራ ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ወስዳ ዩኒቨርሲቲ በፋርማሲስት ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነችው ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ፣ የፈለግናችሁ ለስልጠና ነው፣ አብራችሁን ትሄዳላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነው። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜ ሄደ፣ 5 ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንም ልብስ አስወለቀው አስለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩኝ። ከዛም በኋላ ሰውነቴ ደንዝዟል፣ በፌሮ ይወጉን ነበር ብላለች። በ6ኛም ቀኔ ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ እደርሳለሁ ያልኩ ልጅ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ ጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዝ ልጅ ወልዳለች። እሷም ታማሚ ናት። መለዋወጥ፣ መደገፍ፣ ህይወቷን ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ብርቱካን ከኢቢኤስ ጋር በነበራት ቆይታ አቤት የሴት ልጅ መከራ! ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ላሳዳጊ ተሰጥታ መከራ ማየት የጀመረችው። ነገር ግን ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ወደ ዩኒቨርሲቲ አቀናች። በዩኒቨርሲቲም በፋርማሲ ትምህርቷን መከታተል ጀመረች። ነገር ግን የሁለተኛ ዓመት ዩኒቨርሲቲ ተማሪ እያለች አንድ ነገር ተፈጠረ። ታጣቂዎች መጥተው ከዩኒቨርሲቲ እሷን እና ሌሎች ተማሪዎች ይዘው ወደ ጫካ ሄዱ። ከ1 ዓመት 6 ወር በላይ በጫካ ታጣቂዎች ጋር አብራቸው ኖረች። ነገር ግን በመጨረሻ ሰዓት በ6 በሚሆኑ ታጣቂዎች ተደፈረች። ጥለዋም ጫካ ውስጥ ሄደው ሳታውቀው እርጉዝ ሆና ነበር። ልጅም ወለደች። አሁን ብርቱካን ኢትዮጵያ ትምህርት መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔ የልብ ታማሚ ነኝ፣ እርዱኝ፣ ኢትዮጵያ ድረሱልኝ፣ ምንም ዘመድ የለኝም እያለች ትናገራለች።